ከጓደኞችሽ ጋር ለምን ወጥተሽ ትሄጃለሽ ነው? ለምን ጓደኞችሽን ታገኛቸዋለሽ ነው? ምግብ ጧት ሰርቺ ማታም ምግብ ለሱ ቤት ማጽዳት ልብስ ማጠብ እንዴ እሱ እንደፈለገ አይደል እንዴ ከጓደኞቹ ጋር የሚያምሸው? በቃ ለዚህ ችሎ ሻንጣሽን እየጎተትሽ የመጣሽው እንዴ? ከዚህ በላይ ምን አለ? ትዳር እኮ ቀላል አይደለም ኢክራም። ለጓደኞችሽ ብለሽ ትዳርሽን ትታያለሽ። ከዚህ በኋላ እኮ አብራችሁ መመሰረቱት ህይወት ነው ያለው እንዴ። እና እኔ ለሱ ብዬ ጓደኞቼ ልተው? ጓደኛ ትዳር የሚሆን መስሎሽ ነው? ዛሬ ላይ ሻንጣሽን ጎትተሽ ወጣሽላቸው ጓደኞችሽ ነገ ላይ ጥለውሽ ነው የሚሄዱት ኢክራም። ትዳር ቀላል አይደለም። ቆም ብለሽ አስቢ። ገና መጀመርሽ ነው። ስንት ነገር አለ ዴ። ይልቅ ተረጋጊና እናውራ። ቡና ሻርሻል? ውሃ ምን ላምጣልሽ? አፈደች የቀጣና ቡናዬንም ሳልጠጣኝ ተወጥነሽ ቡና ስጪ። ይልቅ ኢክሩ የአንድ ምክር ልምከርሽ። ዛሬ ላይ የምታያቸው ትዳሮች ሁሉ ከፍታና ዝቅታን አይተው ነው ትልቅ ደረጃ ላይ የሚደራ። እንደዚህ እንደምታስቢው ቀላል ነገር አይደለም። ብዙ ውጣ ውረዶችን አሳልፈሽ ነው ትልቅ ደረጃ ላይ የምትደርሺው። እና ደግሞ ባልሽን ለማንም ሰው እንዳታሚ። ያማሽለት ሰው ነገ ለሌላ ሰው ሄዶ ነው የሚያማብሽ። አቅፈሽው የምትተኚው አብረሽው የምትኖሪው ልጆች የምትወልጂው አንቺ ነሽ። ስለዚህ ትዳርሽን መጠበቅ አለብሽ። ምክር ስትፈልጊ እናቶችን ትልልቅ ሰዎችን ነው ማየት ያለብሽ። እሺ አብሽሪ፣ ደግሞ ይታለፋል። ገና በሳምንት